አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ያ ጀማ? እንግዲህ እኛ ሙስሊሞች የነብያቶች ሃይማኖት ኢስላም ነው የሰበኩትም ደግሞ ተውሂድ ነው ስንል በማስረጃ ነው። ክርስትና ላይ ስትሄዱ አንድም ነብይ ስላሴን የሰበከ ነብይ አታገኙም። በፍጹም ወፍ የለም ማለት ነው። እንደውም ክርስትና ላይ መጽሐፍ ቅዱስ ላይ ሄዳችሁ ነብያቶች ተውሂድን እንዳስተማሩ ነው የሚገኘው ማለት ነው። ተውሂድ ማለት አንዱን አምላክ በብቸኝነት ማምለክ ማለት ነው። ነብያቶችም እሱን ነው ሲያስተምሩ የነበሩት ማለት ነው። እስኪ እስልምናው ላይ እንሄድበት። በሱራ 3 ቁጥር 67 ላይ ኢብራሂም አለይሂ ሰላም ይሁዳም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር፣ ከአጋሮቹ አልነበረም ይለናል። ኦኬ ነብዩ ኢብራሂም ነበረ ሙስሊም ነበር። ሙስሊም ሆኖ ራሱ ታዲያ ምን አደረጉ? ራሱ ነብያቶች ሲባል ልጆቻቸውንም ሲያዙ ነበር፣ ሙስሊም ሳትሆኑ አትሙቱ እያሉ ማለት ነው። በሱረቱል በቀራ 132 ላይ በእርሷም በጊጋቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንዲሁ ልጆቹን አዘዘ። ምን ብሎ? ልጆች ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሙቱ። እነሱ ሙስሊም ሆነው ራሱ ልጆቻቸው እንደውም ህዝቡን ራሱ ሙስሊም ሳትሆኑ አትሙቱ፣ ትክክለኛ ሃይማኖት ፈጣሪ ጋር ተቀባይነት ያለው ኢስላም ብቻ ነውና ፈጣሪ መርጦ የሰጠው ለሰው ልጆች ሃይማኖት ኢስላም ነውና ይላሉ። በሱራ 30 ከቁጥር 30 ላይ ወደ እውነት ተዘንባይ ሆናችሁ በፊትህም ለሃይማኖትን ቀጥ አድርግ፣ ፊትህን ለሃይማኖት ቀጥ አድርግ። የአላህ ፍጥረት ያቺ የአላህ ሰዎች በእርሷ ላይ የፈጠረባትን ሃይማኖት ያዝ። የአላህ ፍጥረት መለወጥ የለም። ይሄ ቀጥተኛው ሃይማኖት ነው፣ ግን አብዛኛዎቹ አያውቁትም። ለምሳሌ አሁን ላይ ያሉ ካፊሮች አያውቁትም። ትክክለኛ ሃይማኖት ኢስላም ነው እየተባሉ እንደው እንዳለማወቅ ያደርጋቸዋል። እያመኑ ራሱ እንዳለማወቅ ያደርጋቸዋል። ግልጽ ነው፣ አልተረዱትም። ከዛ ይቀጥልና ኢሳ አለይሂ ሰላም ወይንም ደግሞ ኢየሱስ ክርስቶስ በሱራ 19 ከቁጥር 30 ላይ ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል። ኦኬ ምን አድርጎኛል አለ? ነብይም አድርጎኛል፣ መጽሐፍንም ሰጥቶኛል፣ እኔ የሱ ባሪያ ነኝ አለ። ምን ተጠብቃላችሁ ወገኖች? ነብያቶች ያስተማሩት ተውሂድን ነው። ተውሂድንም ራሱ አስተምረው እነሱም ራሱ ለህዝቡ ራሱ አስተምረውም ለራሳቸው ምን ሆነው እስላም ሆነው እስላም ከመሆናቸው በላይ ደግሞ ሲያስተምሩ ራሱ ነበር። ይሄን አንዱን አምላክ ሲሰብኩ ነበረ ማለት ነው። ግልጽ ነው። ኢየሱስ ክርስቶስ ራሱ አንዱን አምላክ ነው ሲሰብክ የነበረው። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤል ህዝቤ ሁላ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። እኔ አምላክ ነኝ አላለም። ልብ አድርጉ። ጌታ አምላካችን አንድ ጌታ ነው አለ። ግልጽ ነው ወገኖቻችን። ጌታ አምላካችን አንድ ጌታ ነው አለ። ኢየሱስ ክርስቶስ እንግዲህ እንደሚታወቀው ቋንቋው ሌላ ቋንቋ ነው። የኢየሱስ ክርስቶስ ቋንቋ ማለት ነው። በራሱ ቋንቋ ምን ብሎ ነው አምላኩን ሲጠራ የነበረው? አላህ እያለ ነበር ሲጠራ የነበረው። ግልጽ ነው። አላህ እያለ ነበር ሲጠራ የነበረው። በአረማይክ ቋንቋ አምላኩን አላህ እያለ ነበር ሲጠራ። እግዚአብሔርንም አያውቅም፣ አብንም አያውቅም ሲጀመር ማለት ነው ከጅምሩ። ግልጽ ነው። ይሄ አማርኛ ላይ የተቀመጠ ነገር ነው። እና ክርስቲያን ወገኖቻችን ጥሪ የምናቀርብላችሁ ሂዳችሁ እዛ የቀብር ቅጣት ያኔ ከሚደርስባችሁ መጀመሪያ ስለሙ ምድር ላይ ሆናችሁ ሰላም ታገኛላችሁ። ትክክለኛው እምነት ይሄ ነው እየተባላችሁ ምን አስቀመጣችሁ? አምላክ 3 ስትሆን 2 ነው፣ 2 ስትሆን 1 ትሆናለህ እያላችሁ ምዘበራርቁ። ወላሂ ላዚም ይሄ እምነት ነው? የሌላ አስተምሮ ክርስትና ላይ የሌላ አስተምሮ መጽሐፍ ቅዱስ ላይ የሌላ አስተምሮ ለምንድን ነው የምታስተምሩት? በፈጣሪ ስም